ማስረጃ አሳያለሁ ብዬ ነበር ከዚህ በፊት። የምን ማስረጃ? ይሄንን አዳምጥ ትወስናለህ። እኔ አንዴ ከዚህ ቤት ልውጣ፣ እኔንም ሆነ ልጄንም ዳግመኛ እንዳያገኘ ነው ማድረግ ፈልገው። ጥሩ አድርገሻለሁ። የምጠብቅ አደርግሻለሁ ለትንሽ ሰዓት። በቃ እኔ አልፈልግም፣ እንዲያይሽም አልፈልግም። በቃ አንዴ ልውጣ ብቻ። እኔ የምደብቅብሽ የምደብቅ ቦታ አለ። እንደምንም ብዬ መነጋገር እኔ ማዳን የምፈልገው የልጄ ልጅ አንቺን አይደለም። ብታምነኝ ባታምነኝ ትናንትን የቀዳሁት አንቺ እቅድሽ ልጄን ይዘሽ ከሀገር መውጣት ነው አይደለም? አላዘር ዝም ብላ ነው እሷ የምታወራው። እኔ በዛ ሰዓት ከዚህ ስትወጪ ከኔ መደበቅ ነው ያንቺ ፍላጎት? በንዴት ነው ያወራሁት ነው መጀመሪያ ላይ ነው በንዴት ተናድጄ ነው ያወራሁት። ትናንትን የቀዳሁት አላዛር። ትናንትና አንተ ለእሷ ውጣ ወረድ ቤት ወደዚህ ወደዛ ስትሏል፣ ግን ትናንትና ነው የቀዳሁት። ብታምንም ባታምንም ንግግሬ ዞር በይልኝ። እንዳትነኪኝ፣ አንቺ እንዳትነኪኝ። ባለጌ ናቸው አንቺም እናትሽም። ከዚህ በኋላ ምንም አይነት ወሬ አልፈልግም። እንዳታለቅሽ። ይሄው ያዞንባሽን አልፈልግም። ይሄን ያዞንባሽን አልፈልግም እዚህ ቤት ውስጥ። ባለጌ ጮሃለሁ፣ ዝም በይ። እጮሃለሁ። አሁን ከዚህ በኋላ ይኸው አንቺ ከዚህ ጀመር ልጅቷን የመረሻታለሽ። ከዚህ ቤት ቀንሽን ቆርጠሽ ምትወጪ ከሆነ ውጪ፣ እሺ? ያለበለዚያ ገሃነም ነው ማድረግ። ልጄ ልጅ አትበይ ከዚህ በኋላ። ልጄ እስቲ እንዳልሰማሽ ልጄ የለሽም፣ እሺ? ኧረ እባክህ እንዴት